በየቀኑ የምናደርገው ይሄ ቀላል የሚመስል ነገር ግን የመኪና ሞተራችንን ሙሉ በሙሉ እንደሚያጠፋው ያውቃሉ? ሁሉም አሽከርካሪ ሊያውቅ የሚገባ መረጃ ስለሆነ ላይክ እያደረጋችሁ ጀምሩት ብዙ ሰው ጋር እንዲደርስ። ዛሬ አብዛኞቻችን ሳናውቅ የምንሰራቸውንና በትንሽ ጊዜ ውስጥ በትንሹ በሺዎች የሚቆጠር ብር ለኪሳራ የሚዳርጉንን 5 ከባድ ስህተቶችን እናያለን። አንደኛ፣ ጠዋት መኪና አስነስቶ ወዲያውኑ መጋለብ። መኪናው ሌሊቱ ሙሉ ቆሞ ሲያደር ዘይቱ በሙሉ ወደ ታች ይወርዳል። ሞተሩ ተነስቶ ዘይቱ ሙሉ ክፍሉን ለማድረስ ቢያንስ ከ30 ሰከንድ እስከ 1 ደቂቃ ይፈልጋል። ወዲያው ስንነዳው ብረትን ከብረት ጋር ማጋጨት ስለሆነ የሞተራችን እድሜ በግማሽ እየቀነሰ ይሄዳል ማለት ነው። ሁለተኛ፣ የነዳጅ መብራት እስኪበራ ድረስ መንዳት። ቤንዚል ወይም ናፍጣ አልቆ ማስጠንቀቂያ መብራቱ እስኪያበራ ድረስ መጠበቅ ነው። በታንከር ውስጥ ያለው ነዳጅ ሞተሩን መመገብ ብቻ ሳይሆን የነዳጅ ፓምፑንም ያቀዘቅዘዋል። ታውቃላችሁ፣ ነዳጁ ሁልጊዜ ዝቅተኛ ሲሆን ፓምፑ ይሞቃል። በተጨማሪም ታንከሩ ስር ያሉ ቆሻሻዎችን እየሳበ ፊልትሮን ይደፍነዋል ማለት ነው። ስለዚህ አላስፈላጊ ወጪ ነው። ምንጊዜም ከሩብ ታንከር በታች እንዳይወርድ መጠንቀቅ መቻል ያስፈልጋል። ሶስተኛ፣ ማርሽ ላይ እጅን ጭኖ መንዳት ነው። ለማኑዋል ሹፌሮች እጅን ሁልጊዜ ማርሽ ዘንግ ላይ ጭኖ መንዳት ቀላል ይመስላል አይደለ? ነገር ግን የእጅ ክብደት በማርሽ ቦክስ ውስጥ ባሉ እንደ ሲንክሮናይዘር እና ሽፍት ፎርክ ላይ አላስፈላጊ ጫናን ይፈጥራል። ይሄ ደግሞ ከጊዜ በኋላ ማርሽ እምቢ ይላል። እጅህን መሪ ላይ ብቻ አድርገህ መንዳት ነው ያለብህ ወዳጄ። አራተኛ፣ የጎማ አየር ግፊትን አለማየት። ይሄ ዊል ፕሬሸር ቴስት የምንለው ማለት ነው። አየር ሲያንስ እንግዲህ መኪናው ይከብደዋል። ይሄ ደግሞ የነዳጅ ፍጆታን በከፍተኛ ደረጃ ይጨምራል። ነዳጅ ደግሞ አሁን ስንት እንደገባ ታውቃላችሁ? ከዚያ ባለፈ የጎማ ጥርዞቹ ቶሎ እንዲያልቁና የመኪናው መገልበጥን አደጋ እንዲያጋጥሙ ይዳረጋል ማለት ነው። በወር 1 ጊዜ ብቻ ቼክ በማድረግ ህይወትህንና ብርህን ታድናለህ፣ ትቆጥባለህ ማለት ነው። አምስተኛና የመጨረሻው ዋናው የምንለው ፍሬን ሳይረግጡ ማርሽ መቀየር ነው። ይሄ ለአውቶማቲክ መኪና ባንዴ ከአር ወደ ዲ መቀየር፣ ይሄ በጣም አደገኛ ነው። አውቶማቲክ መኪና ስታሽከረክር መኪናው ሙሉ በሙሉ ሳይቆም ከአር ወደ ዲ ስትቀይር ማለት ነው። ብዙ ጊዜ ሲንቸኩል የምናደርገው ነው ይሄ ነገር። መኪናው እየተንከባለለ ማርሽ ስትቀይር የመኪናውን ክብደት ሙሉ በሙሉ ትራንስሚሽኑ ወይም ማርሹ ላይ ነው የምትጭነው። ይሄ ደግሞ ማርሽ ቦክሱን በአጭር ጊዜ ውስጥ ያፈራርሰዋል። ሁልጊዜ ሙሉ በሙሉ ማቆም፣ ከዛ ፍሬን መያዝ፣ ከዛ ደግሞ መቀየር። ይህንን ነው ማድረግ ያለብን ማለት ነው። እሺ፣ ከነዚህ 5 ስህተቶች ውስጥ እናንተ የምታደርጉትን የትኛው እንደሆነ ኮሜንት ላይ ጻፉልኝ። ከተመቻችሁ ላይክ እና ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ